እና ይሄ ህዝብ ነው 200 ዓመት ራሱን የሚቀይር። እኛ ራሱ ተቃጠልን እኮ። እኛ እኮ ቀድመ ልናረጅ ነው። ነጭ አሁን ነጭ እያወጣው ቀድሜ እያረጀው እኔ በህይወት ዘመኔ የማያረጅ ሰው የምባለው እኔ ነኝ። አይታችሁኛል። አላረጅም። በአካል ብታየኝ አላረጅም። በምንም ታምር የማረጅ ሰው አለ። የእኛ አባት በ107 ዓመቱ ነው ያረፈው። ታስታውሳላችሁ? መለኩ ሲሆን እኔ 100 ዓመቷን እንደምደፍናት ተስፋ አደርጋለሁ። አደጋ ካልገጠመኝ አላረጅም። እንደውም እስከዚያ ቴክኖሎጂ ሊቀየር ነው። ስቴም ቴክኖሎጂ መጥቷል። ሀብታም ከሆኑ ወደ 20 ዓመት መልሳለሁ። እድሜ ከ60 ወደ 20 አመጣለሁ። እዘናላለሁ። አንድ 40 ዓመት ደግሞ እቀጥላለሁ። በኋላ ከደበረኝ እሄዳለሁ ወደሚቀጥለው ዓለም። ካልደበረኝ ደግሞ አሁንም ዓለም ጥሩ ከሆነች መልሳለሁ። ወደ 20 ዓመት መልሳለሁ። ቆያለሁ። 100-200 ዓመት መቆየት አለብን። ቴክኖሎጂው እየተሻሻለ ነው። አንሞትም ካለ አንድ ሰው አይሞትም። ምግብም ሊቀየር ነው። በግሉኮስ ሊመጣ ነው። እኔ እኮ በ24 ሰዓት አንዴ ነው የምበላ። የሚገርማቸው within 24 hours it's just only one time። አንዳንዴም አለ